ኦኬ ከዚህ በኋላ ኮንክሪት አለ። ኦኬ ያንን እዛ ሜዳ ነው ያለው። ከፍ ብሎ ያለውን ለመደገፍ ኮንክሪት ሰርተናል። አንደኛ ፎቅ አለ እዚህ ጋር መሃል ላይ። ኦኬ አንደኛ ፎቅ ይደረጋል። ስቴጁ የቱ ጋር ነው የሚሆነው? ስቴጁ እዛ ጋር ነው የሚሆነው። እዛ ጋር ስቴጁ ይሆናል። መግቢያው በዛ በኩል ይሆናል። ኦኬ በዛ ይሆናል። ኦኬ ይሄ ወደ ላይ +1 ይሆናል። ኦኬ ተወሰነ የሪሶርስ ችግር ነው እንጂ ኦልሞስት ወደዛ ሌቭል ነው የምንሄደው። አይ በቃ ኦልሞስት ብዙውን ስቴፕ ይሮላችኋል። በጣም ቆንጆ ነው። ዋው አልቋል። አሁን የብረት ምናምን ጨርሳችኋል መሰለኝ? ብረት ገና ይቀራል። ከዚህ በኋላ ይሄ 7 ወጥቷል። ርብራብ ይቀራል። ከላይ ርብራብ አለ። ከዛ ቆርቆሮ ይኖራል። በሮች ይኖሩናል። ፊኒሺንግ ስራዎች መሬት ጋር +1 ደግሞ አለ። የፊኒሺንግም አለው። የፊኒሺንግ ስራም አለው። ኦፊሶች ይኖራል። ምናልባት በዓለም ዙሪያ በተለያየ ከኢትዮጵያም ውጭ ያላችሁ ቅዱሳን ወንድሞችና እህቶች ይህንን ቪዲዮ የምትከታተሉ መጽሐፍ ቅዱስ ሲናገር እጃቸውን ለበጎ ስራ አበረቱ ይላል እና ለእግዚአብሔር መንግስት በያላችሁበት የምትችሉትን አቅማችሁ የፈቀደውን በልባችሁ የሞላውን ሁሉ ያለመሰሰት እና ለዚህ ቤተክርስቲያን ለዚህ ራእይ ዘርን እንድትዘሩ ላበረታታችሁ እወዳለሁ። እንደምታዩት ኦልሞስት ስኬሌተን ስራው እያለቀ ያለው ትልቁ ደግሞ የፊኒሺንግ ስራ ነው። ስለዚህ ለቤተ ክርስቲያን ለእግዚአብሔር መንግስት መቀጠል መስፋትና መብዛት እናንተ ደግሞ ምክንያት ናችሁ። ከዚህም በፊት በተለያየ ቦታ በተለያየ ሁኔታ ለእግዚአብሔር መንግስት ብዙ የእግዚአብሔርን ስራ አስተዋጽኦ ያደረጋችሁ ናችሁና ወገኖች በዚህ አገልግሎት ላይ ዘር እንድትዘሩ እጃችሁን እንድታበረቱ ወንድማችንን አይዞ በርታ እንድትሉት ወዳለው። ትልቅ የወንጌል ሰው ነው። ትልቅ የወንጌል ስራን የሚሰራ ሰው ነው። እኔ በቅርበት በጣም አውቀዋለሁ። የእግዚአብሔርን ስራ በስፋት እየሰራ ያለ ሰው ነው። ስለዚህ በብዙም በጥቂቱም ቢሆን በዚህ ይህን አገልግሎት ሰፖርት እንድታደርጉ በጌታ ፍቅር ጠይቃችኋለሁ፣ እለምናችኋለሁም ጭምር እና ይህንን አገልግሎት ሰፖርት አድርጉ። ይህን አይታችሁ በዝምታ እንዳታልፉ አደራ በማለት ሁሉ እጠይቃለሁኝ። ይህን ቦታ መንግስት ለቤተ ክርስቲያኒቷ ያዘጋጀው ቦታ ነው። መንግስት ቦታውን ካዘጋጀ ደግሞ ቅዱሳን ልክ የእግዚአብሔርን ቤት በመስራት ደስ እንደሚለው እንደ ወንጌል አማኝ ምክንያቱም ያችን ዩኒቨርሳል የሆነችዋን ቤተ ክርስቲያን በማሰብ የእግዚአብሔርን መንግስት በማሰብ ከጎን እንድትሆኑ በጣም በአጽንኦት አደራ እላችኋለሁ። ጌታ ይባርካችሁ። እግዚአብሔር እንኳን ረዳ ፓስተር፣ እንኳን እዚህ ይሄ ትልቅ ነገር ነው።